የፊራ አካዳሚ ቤተሰቦች እንኳን ወደ ቻናሌ በሰላም መጣችሁ። ዛሬም ደግሞ ከባለፈው ክፍል የቀጠለ ከጥያቄ ቁጥር 18 ጀምረን የምንመለከት ይሆናል። ባለፈው እስከ ጥያቄ ቁጥር 17 ተመልክተናል እና ቪዲዮ እንደወደዳችሁ ተነግራችሁኛል። አመሰግናለሁ። እና ዛሬ ከጥያቄ ቁጥር 18 እንጀምራለን። ለቤተሰቡ አዲስ የሆናችሁ ቻናሉን ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ቪዲዮን ስለምትወዱት ላይክ ማድረግ እንዳትረሱ። ወደ ጥያቄው እንግባ። ጥያቄ ቁጥር 18 ከሚከተሉት ጥንድ ቃላት መካከል ተቃራኒ ሆነው የተጻፉት በየትኛው አማራጭ ነው? ሀ ጭንቅ ጥብብ፣ ለ እጥን ምጥን፣ ሐመርሃ ዋጥ ስልቅጥ፣ መ ብድግ ቁጭ። ከዚህ ውስጥ በተቃራኒ መልክ የተጻፈው የትኛው ነው? በቃ በእርግጠኝነት መ እንደምትሉ እርግጠኛ ነኝ። መ መልስ ይሆናል ማለት ነው። ጥያቄ ቁጥር 19 ከሚከተሉት ውስጥ በጥያቄና መልስ የሚቀርበው የስነ ቃል አይነት የትኛው ነው? በምን መልክ? በጥያቄና መልስ የሚቀርበው የትኛው ነው? ጥያቄ ሀሌታ ውሃ እንቆቅልሽ፣ ለ ሙሾ፣ ሐመር ውሃ ተረት ተረት፣ መ ፉከራና ሽለላ። በጥያቄና መልስ የሚቀርበው የትኛው ነው? ሀሌታ ውሃ እንቆቅልሽ። ጥያቄ ቁጥር 20 ከተዘረዘሩት ውስጥ የተጽኦ ስም የሆነው የትኞቹ ናቸው? ሀ ወንጪ አዲስ አበባ ደጀኔ፣ ለ ወንድ ተራራ ቤት፣ ሐመር ውሃ ትምህርት ጥላቻ እውቀት፣ መ ድንጋይ ከተማ እንጨት። መልሱ የትኛው ነው? ሀሌታ ውሃ ወንጪ አዲስ አበባ ደጀኔ የሚለው መልስ ይሆናል ማለት ነው። የተጽኦ ስም የሆነው ሀሌታ ውሃ ላይ ያለው ወንጪ አዲስ አበባ ደጀኔ የሚለው ነው። የተጽኦ ስም የምንለው ለሌላ ጊዜ በጣም ብዙ ተደጋጋሚ ጥያቄዎች ስለሚወጡበት ልንገራችሁ። የተጽኦ ስም የምንለው ለተወሰነ ነገር ቦታ ሊሆን ይችላል ወይም ሰውም ሊሆን ይችላል፣ ብቻ ተለይቶ የሚሰጥ መጠሪያ ስም ከሆነ ያ ምን እንለዋለን? የተጽኦ ስም ማለት ነው። አሁን ለምሳሌ የሀገራት ስም አዲስ አበባ፣ ባህር ዳር ምናምን ካለ እነኚህ የተጽኦ ስም ናቸው። የወንዝ ስሞች ደግሞ ወንጪ፣ አዋሽ፣ ዋቢ ሸበሌ፣ ገናሌ እነኚህም ምንድን ናቸው? የተጽኦ ስም ናቸው። ደጀኔ ምናምን ሲሆንም ደግሞ የተጽኦ ስም ነው ማለት ነው። ጥያቄ ቁጥር 21 አንዳንድ መጤ ባህሎች የራሳችንን ባህል እንዳያጠፉብን መጠንቀቅ አለብን። የተሰመረበት ቃል ተመሳሳይ ዳሽ ነው። የተሰመረበት የቱ ነው? መጤ የሚለው ማለት ነው። ሀሌታ ውሃ የድሮ፣ ለ አዲስ፣ ሐመር ውሃ ነባር፣ መ የቆየ። መጤ ማለት ምን ማለት ነው? አዲስ ባህሎች እንደማለት ነው። ከሌላ ቦታ የመጡ አዲስ ባህሎች ምን ይባላሉ? መጤ ባህል ይባላሉ ማለት ነው። ጥያቄ ቁጥር 22 ሁለት ነገሮች በመውሰድ ስለ ልዩነታቸው ብንጽፍ ከድርሰት አይነቶች ውስጥ በየትኛው ይመደባል? ስለምናቸው? ስለ ልዩነታቸው። ሀ ተራኪ፣ ለ ገላጭ፣ ሐመር ውሃ ስዕላዊ፣ መ አከራካሪ። ይሄ በሰፊው ቪዲዮ ሰርቼበታለሁ። እዚህ ቻናል ውስጥ በመግባት ማየት ትችላላችሁ፣ ከዚህ ቪዲዮ መጨረሻ በኋላ ማለት ነው። ምን የምንለው ነው? ይሄ አከራካሪ የምንለው መለ ያለው መልስ ይሆናል ማለት ነው። ስለ ልዩነት ሁለት ነገሮችን በማነጻጸር የምንጽፈው የድርሰት አይነት ምንድነው? አከራካሪ ድርሰት ነው ማለት ነው። እዚህ ጋር ደግሞ ምን አለ? ጥያቄ ቁጥር 23 ላይ የሚመረት በት ና ይላል። ከሚከተሉት አማራጮች ውስጥ በትክክል ተጣምሮ የተጻፈው የትኛው ነው? ይሄንን አንድ ቃል ስታረጉት ምን ይሆናል ነው? ሀሌታ ውሃ የሚመረቱበትና ለ የሚመረቱበት፣ ሐመር ውሃ የሚመረቱበትን፣ መ የሚመረት የትኛው ነው? ሀሌታ ውሃ የሚመረቱበት እና የሚለው መልስ ይሆናል ማለት ነው። ጥያቄ ቁጥር 24 ከሚከተሉት በቅደም ተከተላቸውን ያልጠበቁ የድርጊቶች ሂደቶች ተስተካክለው የሚነበቡበት በየትኛው አማራጭ ነው ይላል። አንደኛ ላይ የዘራው መልካም ዘር ብቅ ሳይል አረም ወረሰው። 2 ልፋቱ ሰምሮለት የድካሙን ፍሬ አገኘ። 3 ውሃ እየቀዳ አትክልቱን አጠጣ። 4 መሬቱን ቆፍሮ አፈሩን አለሰለሰ። 5 አረሙን ለማጥፋት ሳይታክት ሰራ።
6 መዓዛ ያለው ልዩ የአበባ ዘር ዘራበት ይላል። እነኚህ አሁን ኦርደር አስይዘን እንዴት ነው የምንጽፈው ነው። ስለዚህ የመጀመሪያውን አረፍተ ነገር ለመለየት ምርጫውን ማየት ይጠበቅብናል። ምርጫውን ስናይ ምን አለ እዚህ ጋር 4 ይላል። ስለዚህ በቀላሉ አራተኛ ላይ ያለው ምንድነው ማለት ነው? አንደኛ ነው ማለት ነው። ይሄ አንደኛ ላይ ነው። ከዛስ ደግሞ አሁንም ሞር የተደጋገመውን እናያለን። በደንብ የተደጋገመ ካለ እሱን ቼክ እናደርጋለን። እዚህ ጋር ሀ ላይ 6 አለ፣ ለ ላይ 6 አለ፣ አመርሃ 3 መ 5 አለ። እስቲ 6 በደንብ ስለተደጋገመ ስድስተኛ ላይ ያለውን እናንብብ። መዓዛ ያለው ልዩ ዘር ዘራበት። ይሄ አሪፍ ነው ይሄዳል። ከዛ እሺ ሶስተኛ ላይ ያለውስ ውሃ እየቀዳ አትክልቱን አጠጣ። ይሄ አይሆንም። መሬቱ ቆፍሮ ሳይዘራ አትክልት አጠጣ። ስለዚህ ምን አይሆንም ማለት ነው? ሐመር ውሃ መልስ አይሆንም። እዚህ ጋር አንዴ እንትን ካለ መሰረዝ ነው ያለባችሁ በቃ። ከዛ በኋላስ መላ ያለውስ አምስተኛ ላይ ያለው ነው ይላል። አረሙን ለማጥፋት ሳይታክት ሰራ። እንዴት? የሆነ ዘር መዘራት አለበት። ከዛ አረም መብቀል አለበት። ውሃ ሲጠጣ ምናምን አይደል አረም ይበቅለው። ስለዚህ ምን አይሆንም ማለት ነው? መልስ አይሆንም ማለት ነው። ስለዚህ መልስ የሚሆነው ምንድነው? መዓዛ ያለው ልዩ ዘር ዘራበት የሚለው ሁለተኛ ይሆናል። ሶስተኛስ ምን ይላል? እሺ እዚህ ጋር 5 አለ፣ እዚህ ጋር 3 አለ። አምስተኛው ምን አለ? አረሙን ለማጥፋት ሳይታክት ሰራ ይላል። ይሄ አይሆንም። እሺ እዚህ ጋር 3 ይላል። ውሃ እየቀዳ አትክልቱን አጠጣ። ይሄ በትክክል መልስ ይሆናል ማለት ነው። ከዛስ ደግሞ ውሃ አጠጣ ካለ በኋላ ምን አለ? 1 ቁጥር ይላል። የዘራው መልካም ዘር ብቅ ሳይልም አረም ወረሰው። ይሄ ደግሞ 4 ይሆናል ማለት ነው። ከዛስ አምስተኛ ላይ ያለውስ አረሙን ለማጥፋት ሳይታክት ሰራ። ከዛ ልፋቱ ሰምሮለት የድካሙን ፍሬ አገኘ። ይሄው ምን ይሆናል ማለት ነው? ለላይ ያለው በትክክል አረፍተ ነገሩ በትክክል አንቀጽ አሁን ሆኖ ሲጻፍ እንደዚህ ነው ተስተካክሎ የሚጻፈው ማለት ነው። ጥያቄ ቁጥር 25 ሰዎች የተናገሩትን ንግግር በጽሁፍ ወይም በጽሁፍ ውስጥ ለማመልከት የምንጠቀምበት የስርዓተ ነጥብ አይነት የትኛው ነው? ይሄን ቪዲዮ ሰርቼበታለሁ። በጣም ቀላል ነው። ስለዚህ ምን እንላለን? ሀ ትምህርተ ስላቅ፣ ለ ትምህርተ ጥቅስ፣ ሐመር ውሃ 4 ነጥብ፣ መ 2 ነጥብ። የሰውን ንግግር ለማግለጥ የምንጠቀመው ነው ትምህርተ ጥቅስ። ለዚህም ቪዲዮ ሙሉ ቪዲዮ ሰርቼላችኋለሁ። ይገብታችሁ ማየት ትችላላችሁ። ጥያቄ ቁጥር 26 ከሚከተለው ጽሁፍ ከየትኛው የድርሰት አይነት እንደሚመደብ የሚያመለክተው አማራጭ የትኛው ነው? ከምን የትኛው የድርሰት አይነቱን ነው የምንለየው ማለት ነው። እዚህ ጋር ያለው አንድ አረፍተ እንትን አለች፣ አንቀጽ አለች። ይሄ አንቀጽ በምን አይነት መልኩ እንደተጻፈ ነው የድርሰት አይነቱ የምንለየው። የባሌ ተራሮች ፓርክ ብሔራዊ ፓርክ በአፍሪካ ውስጥ ከሚጠቀሱ ከፍተኛ የተፈጥሮ ሀብት መገኛ ከሆኑት ፓርኮች መካከል አንዱ ነው። 2200 ስኩዌር ኪሎ ሜትር ስፋት አለው። በውስጡም በከፍታው በሀገራችን በሁለተኛ ደረጃ ላይ ከሚገኘው ቱሉ ዲምቱ ተራራን ያጠቃልላል ይላል። ይሄ ምንድነው? ስለ ባሌ ተራሮች የተደረገ መግለጫ ነው ማለት ነው። ባሌ ተራሮች ምን እንደሚመስል እየገለጸልን ያለው ማለት ነው። ስለዚህ ይሄ አሁን ከምን ድርሰት አይነቶች ውስጥ እንደሚመደብ ነው። ሀ ገላጭ ድርሰት፣ ለ አመዛዛኝ ለተራኪ ድርሰት፣ ሐመር ውሃ አመዛዛኝ ድርሰት፣ መ ስዕላዊ ድርሰት። ምን ይሆናል? ገላጭ ድርሰት። ምክንያቱም ያ ነገር እንዴት እንደሆነ እየገለጸልን ነው። እዚህ ጋር ተመልከቱ። ገላጭ ድርሰትና ተራኪ እና ስዕላዊ እንዳታምታቱ። ተራኪ ሲሆን የተፈጠረውን ነገር ድርጊቱን አክሽኑን ምንድነው ያደርግልን? በጊዜ ቅደም ተከተል እያደረገ ነው የሚነግረን። እዚህ ጋር ግን ምንም ነገር የለም። ብዛት ደግሞ የሆነ ያላፊ ነገር መግለጽ እንፈልግ ነው የምንጠቀመው የተራኪ ድርሰት። ግን የሆነ አሁን ስላለ ነገር ወይም ደግሞ ስለ አንድ ነገር ማብራሪያ፣ መግለጫ፣ ሂደቶች ምናምን ፕሮሰስ ምናምን ስንናገር ግን የምንጠቀመው ምንድነው? ገላጭ ድርሰት ነው። ስዕላዊ ድርሰት ደግሞ ገላጭ ድርሰት ሊመስል ይችላል። ግን ደግሞ ስዕላዊ ድርሰት ምንድነው? በሰውየው አይምሮ ውስጥ ምን ማድረግ አለበት? ኢማጂን እንዲያደርግ መቻል አለበት። ስዕል መፍጠር መቻል አለበት። ይሄ አሁን ምንም ስዕል የሚፈጥር ነገር የለም። ጀስት ስለ ባሌ ተራራዎች ብሔራዊ ፓርክ ምን እያደረገን ነው? ኢንፎርም እያደረገን ነው ማለት ነው። ጥያቄ ቁጥር 27 ተማሪ ጎበዝ እናቴ ትፈልጋለች እንደሆነላት የሚሉት የቃላት ቅደም ተከተል የምናገናኘው አረፍተ ነገር
የትኛው ነው? በትክክል መስተካከል አለበት ማለት ነው። ይሄ የተዘበራረቀ አረፍተ ነገር ነው እና የቃላቶች ጥርቅም ነው እና አንድ ትክክለኛ አረፍተ ነገር ነው የሚመሰርቱት ማለት ነው። ሀሌታ ውሃ ተማሪ ጎበዝ እናቴ እንደሆንላት ትፈልጋለች። ለእናቴ ትፈልጋለች ተማሪ ጎበዝ እንደሆንላት። ሀመር ውሃ እናቴ ጎበዝ ተማሪ እንደሆንላት ትፈልጋለች። ትፈልጋለች እናቴ እንደሆንላት ጎበዝ ተማሪ። ይሄ ስታነቡት ራሱ ስለሚገባችሁ እናቴ ጎበዝ ተማሪ እንደሆንላት ትፈልጋለች የሚለው መልስ ይሆናል ማለት ነው። ጥያቄ ቁጥር 28 ከሚከተሉት ቅርጾች መካከል ኃይለ ቃሉ መጀመሪያ ሲመጣ የትኛው ቅርጽ እንጠቀማለን? ሀሌታ ሀ፣ ለ፣ ሀመር ውሃ ወይስ መ? የትኛው ነው መጀመሪያ ኃይለ ቃሉ የሚገኝበትን ቦታ የሚነግረን? የትኛው ነው? ለመልስ ይሆናል ማለት ነው። ጥያቄ ቁጥር 29 ፈሪ ጨነቀው ተርበደበደ፣ ጥይት ዘነበ እሳት ወረደ፣ ውረድ እንውረድ ተባባሉና አስደበደቡት አፋፍ ዳሽ። ከሚከተሉት ውስጥ ግጥሙን የሚያሟላው ቃል የትኛው ነው ይላል። ሀ አዩና፣ ለ ሄዱና፣ ሀመር ውሃ ቆሙና፣ መ ቁጭ ብለው። ምንድነው የሚሆነው? ፈሪ ጨነቀው ተርበደበደ፣ ጥይት ዘነበ እሳት ወረደ፣ ውረድ እንውረድ ተባባሉና አስደበደቡት አፋፍ ቆሙና የሚለው በትክክል እዚህ ቦታ ላይ የሚገባ ቃል ነው ማለት ነው። ጥያቄ ቁጥር 30 ምኞት ቆቅ ናት የሚለው አረፍተ ነገር ውስጥ የተሰመረበት ቃል ፍካሪያዊ ፍቺ፣ ፍካሪያዊ ድብቅ ፍቺው ማለት ነው። እዚህ ጋር ቆቅ አውሬ ወፍ ናት ልትሉ አይደለም ማለት አይቻልም። ምክንያቱም እማሪያዊ ፍቺ አልጠየቅንም ማለት ነው። ስለዚህ ፍካሪያዊ ፍቺ ነው። ስለዚህ ይሄንን ምን እናደርጋለን? ሀሌታ ላይ ያለው መልስ አይሆንም ብለን መሰረዝ እንችላለን ማለት ነው። ከዛ ስለ ፈሪ ሀመር ውሃ በራሪ፣ መ ንቁ የትኛው ይሆናል? መ ንቁ የሚለው መልስ ይሆናል። ቆቅ ናት ማለት ብልጥ ናት፣ ንቁ ናት እንደማለት ነው ማለት ነው እንጂ ፈሪ ናት፣ በራሪ ናት እንደማለት አይደለም። ጥያቄ ቁጥር 31 አስቴር በሁለተኛ ዲግሪ ተመረቀች በሚለው አረፍተ ነገር ውስጥ የድርጊት ጊዜው ዳሽ ነው። ሀ አሁን ጊዜ፣ ለ የትንቢት ጊዜ፣ ሀመር ውሃ የወደፊት ጊዜ፣ መ የኃላፊ ጊዜ። የምን ጊዜ ነው? የአሁን ጊዜ። ምክንያቱም ተመረቀች ነው እንጂ ትመረቃለች አይደለም፣ ወይም ደግሞ ተመርቃለች አይደለም። ተመርቃለች ቢሆን ኖሮ ፓስት ነው ያለፈ ነው። ስለዚህ ኃላፊ ጊዜ ትላላችሁ። ግን ደግሞ ትመረቃለች ደግሞ ቢሆን ገና አልደረስንበትም። ስለዚህ ወደፊት ነው ወይም የትንቢት ነው ማለት ነው። ስለዚህ ይሄ ግን ተመረቀች ነው፣ አሁን የተደረገ ድርጊት ነው። ስለዚህ የአሁን ጊዜ ነው ማለት ነው። ጥያቄ ቁጥር 32 በአንድ ቃል በቀጥታ ከሚኖረው ፍቺ ባሻገር የሚሰጠው ሚስጥራዊ ፍቺ ዳሽ ነው። ሀ እማሪያዊ ፍቺ፣ ለ ፍካሪያዊ ፍቺ፣ ለ አውዳዊ ፍቺ፣ ሀመር ውሃ ፍካሪያዊ ፍቺ፣ መ ተቃራኒ ፍቺ። ምን አይነት ፍቺ? አንድ ቃል በቀጥታ ከሚኖረው ፍቺ ባሻገር፣ አንድ ቃል ካለው ፍቺ ባሻገር በተጨማሪ ያለው ፍቺ ምን ይባላል? ፍካሪያዊ ፍቺ። በአማርኛ እንደምታውቁት ሁለት አይነት ፍቺ ነው ያለው። አንደኛ እማሪያዊ ፍቺ፣ ሁለተኛ ፍካሪያዊ ፍቺ። እማሪያዊ ፍቺ የምንለው ምንድነው? የቃሉ ቀጥተኛ ትርጉም ማለት ነው። ፍካሪያዊ ፍቺ ደግሞ የምንለው ምንድነው? የቃሉ ድብቅ ትርጉም ወይም ደግሞ እዛ በውስጡ አሁን ለምሳሌ በቦታው ሲገባ የሚሰጠው ትርጉም ማለት ነው። እዛ ቃሉ እዛ አረፍተ ነገር ውስጥ ሲገባ የሚሰጠው ትርጉም እንደማለት ነው። አሁን ለምሳሌ አልማዝ እባብ ናት ብንል አልማዝ ተናዳፊ እንስሳ ናት እያልን አይደለም፣ ወይም ደግሞ ተሳቢ እንስሳ ናት እያልን አይደለም። ምን እያልን ነው? አልማዝ ተንኮለኛ ናት ለማለት ስንፈልግ ምን እንላለን? አልማዝ እባብ ናት ልንል እንችላለን። ስለዚህ የቃሉ ድብቅ ፍቺ ምን ይሆናል? ፍካሪያዊ ፍቺ ይሆናል። ድብቅ ሳይሆን በቃ በአገባቡ የምንጠቀምበት ፍቺ። እማሪያዊ ፍቺ ደግሞ ምንድነው? የቃሉ ቀጥተኛ ፍቺ ማለት ነው። ስለዚህ ምን እንላለን? ሀመር ውሃ መልስ ይሆናል ማለት ነው። ጥያቄ ቁጥር 33 ጀግና ነህ ይላሉ የታል ጀግንነት፣ ሴት በፈተለችው የታሰረው ጣት ይላል። ይህ ስነ ቃላዊ ግጥም የሚነገረው በምን ጊዜ ነው? ሀ በፉከራ፣ ለ በሙሾ፣ ሀመር ውሃ በአጨዳ፣ ለመ በሰርግ። ይሄ በሰርግ አይሆንም፣ ቀላል። ይሄ በሰርግ ላይ የሚደረግ አይደለም። አጨዳ ጊዜም ደግሞ ስለ እርሻ ምናምን የሚያወራ ወይም ስለ ውቂያ የሚያወራ ነገር ወይም በቃ የተለያየ ስለ እርሻ ላይ የሚያገናኘው ነገር የለም። ስለዚህ አይሆንም። ሙሾ ደግሞ ለምንድን ነው?
ሙሾ ለለቅሶ ምናምን ነው የምንጠቀመው። ስለዚህ ይሄም አይሆንም፣ ለለቅሶ አይሆንም። ስለዚህ በምንድን ነው? ለፉከራ ያ ከጎን እንትናችንን ከኛ ጋር ፉከራ ላይ ያለውን ሰውዬ ጎንተን ለማድረግ ስንፈልግ ወይም ደግሞ በነገር ወጋ ማድረግ ስንፈልግ የምንጠቀመው ነው ይሄ ፉከራ። በፉከራ ሰዓት እንደዚህ አይነት ቃላዊ ግጥሞችን እንጠቀማለን። ጥያቄ ስለዚህ ሀሌታ ውሃ መልስ ይሆናል ማለት ነው። 34ኛ የተዋስኩትን መጽሐፍ በማግስቱ እንድመልስ ጠይቆኝ ነበር በሚለው አረፍተ ነገር ውስጥ የተሰመረበት ቃል የምን ተውሳከ ግስ ነው? በማግስቱ የሚለው ሀ የቦታ፣ ለ የጊዜ፣ ሐመርሃ የሁኔታ፣ መ መልሶ አልተሰጠም። የምን ጊዜ ምን ነው የሚያመለክተው? በማግስቱ ማለት የጊዜን ነው የሚያመለክተው። በማግስቱ ማለት በነጋታው በቀጣዩ ቀን እንደማለት ነው። ስለዚህ ጊዜን ነው የሚያመለክተው ማለት ነው። ይሄ ደግሞ ጥያቄ ቁጥር 35 ከሚከተሉት ቃላት መካከል የመነሻ ቅጥያ ብቻ ያለው ቃል የትኛው ነው? ሀ የደበረው፣ ለ የደበራት፣ ሐመርሃ ያልዳበረ፣ መ በመዳበራቸው። እዚህ ጋር አሁን ምን እንደምናየው የመነሻ ቅጥያ ያለው ብቻ መድረሻ ቅጥያ ያለውን አይጨምርም ማለት ነው። ጀስት ምንድነው መነሻ ቅጥያ ያለውን ቃል ብቻ ነው የምንመርጠው። እዚህ ጋር ሀ ላይ ምን አለ? አለ የደበረው አይደለም የሚለው የመነሻ ቅጥያ ነች። እዚህ ጋር ደግሞ ዋናው ቃል ምንድነው? ደበረ ነው። ስለዚህ ው ደግሞ ምንድነው? ይሄም ሌላ ቅጥያ ነው ማለት ነው። እዚህ ጋር የና ው ሁለት ቅጥያ ስለሆኑ አይሆንም ማለት ነው። ለደበራት እዚህ ጋር ደግሞ ምንድነው? ይሄ ሲጀመር የለውም ማለት ነው። የመነሻ ቅጥያ የለውም። ስለዚህ መልስ ሊሆን አይችልም ማለት ነው። ሐመርሃ ያልዳበረ፣ ደበረ አለ፣ ዳበረ አለ፣ ምንድነው? ያልዳበረ የሚል ደግሞ አለ። ስለዚህ ምንድነው? እዚህ ጋር ያል የምትለዋ ምንድነች? ቅጥያ ነች ማለት ነው። ስለዚህ መልስ ይሆናል ማለት ነው። ይሄ መ በመደባበራቸው እዚህ ጋር ስንት አለ? በ አለ፣ መ አለ። በቃ ይሄ ሲጀምር አይሆንም። እዚህ ጋር ደግሞ ውም አለ። መልሱ ሐመርሃ ነው ማለት ነው። ጥያቄ ቁጥር 36 በአንቀጹ የሚነሳው ጉዳይ ጠቅለል አድርጎ የሚያነሳው አረፍተ ነገር ምን ይባላል? ሀ ኃይለ ቃል፣ ለ መግቢያ፣ ሐመርሃ ሀተታ፣ መ መዘርዘር አረፍተ ነገር። ምንድነው የአረፍተ ነገሩን ጠቅለል አድርጎ የሚያነሳ ነገር ምንድነው? የአንቀጹን ጠቅለል አድርጎ የሚነግር ምንድነው? ኃይለ ቃሉ ነው ማለት ነው። ዋና ሀሳቡ ያለው ምን ላይ? ኃይለ ቃሉ ላይ ነው። ጥያቄ ቁጥር 37 በአንድ ትንፋሽ የሚነበብ የስንኝ አካል ምን ይባላል? ሀ አንጓ አርኬ፣ ለ ቤት፣ ሐመርሃ ሀረግ፣ መ ቤት ፈረሰ። ምንድነው ማለት ነው? ሐመርሃ ሀረግ የምንለው የስንኝ አንድ አካል ሆኖ በአንድ ትንፋሽ የሚነበብ ምንድነው? ሀረግ ነው እንጂ ቤት አይደለም። ቤት በፈረሰም አይደለም፣ አንጓም አይደለም። ስለዚህም ስለ ግጥምም ደግሞ በደንብ ማወቅ ከፈለጋችሁ ይሄ ሚኒስትሪ ላይ አይቀርም። ስለዚህ አሁንም ቪዲዮውን ገብታችሁ ማየት እንዳትረሱ። ምክንያቱም ሁሉንም ሚኒስትሪ ላይ የሚወጡ ዋና እንትኖች ቪዲዮ ሰርቻለሁና ገብታችሁ ማየት እንዳትረሱ። ጥያቄ ቁጥር 38 አንድ ድርሰት ለመጻፍ ርዕስ ከተመረጠ በኋላ ቀጣዩ ተግባር ዳሽ ነው። ሀ ርዕሱን መግለጽ፣ ለ አስተዋጽኦ መጻፍ፣ ሐመርሃ ቃላት መምረጥ፣ መ አንቀጽ መጻፍ። ርዕሱ ከተመረጠ በኋላ ምንድነው? ርዕሱን መግለጽ አይደለም፣ ቃላት መምረጥ አይደለም፣ አንቀጽ መጻፍም አይደለም። ምንድነው የምናደርገው? አስተዋጽኦ ወይም ደግሞ ምንድነው እንጽፋለን? ቢጋር። ርዕሱን ከመረጥን በኋላ ቢጋር እንጽፋለን ማለት ነው። ጥያቄ ቁጥር 39 ከሚከተሉት ቃላት መካከል መነሻና መድረሻ ቅጥያ የያዘው ምን? ሁለቱንም። አሁን እዚህ ጋር ደግሞ ቅድም እዛ ጋር ምንድነው መነሻ ቅጥያ ያለው ብቻ ነው። እዚህ ጋር መነሻም መድረሻም ያለው ማለት ነው። ሀ ገዛችን፣ ለ ከሄደበት፣ ሐመርሃ ከመጣ፣ መ ሄዳችሁ። ሀ ገዛችን ነው። እዚህ ጋር ምንም ገዛ ነው ዋናው ቃል አይደለ? ችን ነው እዚህ ጋር። ስለዚህ የለም ማለት ነው። መነሻ ቅጥያ የለውም፣ መድረሻ ቅጥያ ብቻ ነው ያለው። አይሆንም ማለት ነው። ለ ከሄደበት እዚህ ጋር ምን አለ? ሄደ ነው ዋናው ቃል። እዚህ ጋር በት አለ፣ እዚህ ጋርም ደግሞ ከ አለ። ስለዚህ ይሆናል ማለት ነው። ለመልስ ይሆናል። ሌሎችንም እንዴ ሐመርሃ ከመጣ ዋናው ቃል ምንድነው? መጣ አይደለ? ሐመርሃ ከመጣ። ስለዚህ ዋናው ቃል ምንድነው? መጣ። ስለዚህ መጣ ነው። ምንድነው ያለው? ይሄ መነሻ ቅጥያ ብቻ ነው። ከብቻ እቺ ደግሞ ምንድነው? መነሻ ብቻ ነው። ስለዚህ አይሆንም።
ሄዳችሁ ምንድነው እዚህ ጋር ሄደ ነው አይደል? አቹ የሚለው ነች ቅጥያ። ስለዚህ መነሻ ቅጥያ የለውም። ስለዚህ ይሄም አይሆንም ማለት ነው። ጥያቄ ቁጥር 40 አይነት ገላጭ የሚያመለክት ምዕላድ የያዘው የቃል የቱ ነው? ሀ አሸዋማ፣ ለ ኢትዮጵያዊ፣ ሐመርኋ በጉ፣ መ ድመቶች። እዚህ ጋር ድመቶች ምንለው ምንድነው? ቁጥር አመልካች ነው። አይሆንም። በጉስ ይሄ ማንነት ነው። በግ ፍጥረት ምን አይነት ፍጥረት እንደሆነ ነው የሚያሳየን። ኢትዮጵያዊ ማንነት ነው። ይሄም አይሆንም። ስለዚህ አሸዋማ ግን ባህሪ ወይም አይነት ነው። አሸዋማ ምን አይነት አፈር ነው ካለን አሸዋማ አፈር ነው። ምንድነው አይነቱ? አይነቱን ነው ጥያቄ ነው ማለት። ስለዚህ አሸዋማ ካለን የአፈሩን አይነት እየገለጽን ስለሆነ አይነት የሚገልጸው ይሄ ነው ማለት ነው። እስከዚህ ድረስ ከተከታተላችሁ በጣም አመሰግናለሁ። የዚህኛው ፈተና እዚህ ላይ ያበቃል እና በቀጣይ ደግሞ በሚኒስትሪ እንጀምራለን። ስለዚህ ቻናሉን ሰብስክራይብ ማድረግ እንዳትረሱ። አመሰግናችኋለሁ። ወዳችኋለሁ። ቸር ቆዩልኝ።